ከነሱ መሃል አንድ ሰው ከጮህ ያስወጡታል፣ ይቆጣሉ። ላ ተርፈዑ አስዋተኩም ፈውቀ ሰውት ነብይ ነው የሚሉት፣ ከነብዩ በላይ ድምጻችሁን አታንሱ ነው የሚሉት። ይህን ከዚህ የወረደው ነብዩ በህይወት እያሉ ነበር። ከውጭ ወጥቶ አንድ ሰው ከፍ አድርጎ ድምፁ ሲጠራቸው አላህ ተቆጣ ወረደ። ሁሌም ድምጻችን ከነብዩ ሐዲስ በታችን፣ መመሪያቸው ሲመጣ መቀበል። አንድ ነገር አልሰሩትም ከተባለ ፊትህን ዙረውታ ለምን ትከራከራለህ? ከሳቸው በፊት ቀደም የኢማሙ ማሊክ መንገድ አልነበር። የነብዩ ሐዲስ እየተቀራ ድምጽ ማንሳት አይቻል። አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ። ከሌላ ሀገር ነው የመጣው። አባቱ ቤቱን ሸጠና 20,000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው። ሄድና ኢማሙ ማሊክ ጋር ሄደህ ሐዲስ ቀርተናል። እንዲህ ነበር ድሮቹ የሚያረግ። ሌላው ታቢዒን ምን ይላል? አባቴ ቤቱን 70,000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል። 70,000 ሐዲስ እንጂ እንዳላይ ይይዛልኛል። በ70,000 ብር 70,000 ሐዲስ ፈልጋል። ውጣ ከቤት ያለ መጥቼ ተምሬ ተመለስኩ ይላል። እንዲህ ነበር ልጆቻቸው የሚልኩት። 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው። ተቆጡ እሳቸው። በሳቸው አስተምሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል። ንገሩኝ እንጂ አላቸው። አንተ አንብብ አሉ። አረ እርሶ ያንብቡ ተከራከራቸው። አስወጡት። ይሄ አደበቢስ አለ። የሳቸው ዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት። ውጭ ያለቀሰ ጠበቃቸው። ጨርሰው ሲወጡ አባቴ 20,000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል፣ አላህ ዘንድ እፋረዳቸዋለሁ አላቸው። ደነገጡ እሳቸው። ታዲያ በምንድነው ይቅር የምትለኝ አሉት። በቃ በመቱኝ ልክ ሐዲስ ያስተምሩኝ አላቸው። 17 የተገረፈው 17 ሐዲስ እንደቆሙ አስተማሩት። እሱን ሐፈዘና ያ ኢማም አላቸው ዱላውን ጨምርና ሐዲሱን ጨምረኝ አላቸው። የሳቸው መጅሊስ ስርዓት የሰፈነበት ነው። መቅለብለብ የለም። ባለፈው ኢማሙ አቡ ሐኒፋን አንስተናል። የአቡ ሐኒፋ ደግሞ እንደዚህ አልነበረ። ተማሪዎቻቸው ጋር ሐሳብ እየተለዋወጡ ነበር የሚወያዩት። አንዳንዴ ይላሉ ኢማሙ አቡ ሐኒፋ ሲሳሳቱ ተሳስተሃል ይሉኛል አሉ ተማሪዎች። ኢማሙ ማሊክ ጋር እንደ የለም ጸጥ ነው። እዛ የሚቀመጡ ተማሪዎች ተጨማሪ ዕውቀት ከፈለጉ አዲስ ሰው ሲመጣ ጥያቄ ይሰጡታል። ጠይቀው ጥያቄ ይጠይቃል። እንደገና ደግሞ እንዲህ ቢሆንስ በለው ይለዋል። እንዲህ ቢሆንስ አዲስ ነው አያውቅም። እሱን ተጠቅመው ነው ሐሳባቸው የሚገልጹ። ለሐዲስ የተለየ ክብር፣ ለነብዩ አለይሂ ሰላቱ ወሰላም ንግግር የተለየ ቦታ የሚሰጡ ኢማም ዳርል ሂጅራ የስደቷ ሀገር መሪ ኢማሙ ማሊክ። ኢማሙ ማሊክ የትልቅ ዕውቀት ባለቤት ቢሆኑ ሁሉን ነገር አውቃለሁ እያሉ ፈትዋ የሚሰጡ አልነበሩ። በዛን ጊዜ በሳቸው ዘመን የሳቸው ንግግር ድንጋይ ላይ እንደተነቀሰ ጽሑፍ ማለት ነው። የህዝብ መመሪያ ነው የሚሆነው። ተጠንቅቀው ነው ፈትዋ የሚሰጡ። ተጽዕኖ ፈጣሪ ስትሆን ሁሌ ንግግርህ መመጠን አለበት። ትውልድ ይዘህ ነው የምትጠፋው። ዘለቱል ዓሊም ዘለቱል ዓለም ነው የሚሉት። የአንድ ዓሊም ማዳለጥ የዓለም ማዳለጥ ነው የሚሆን። ብዙ ሰው ይሳሳታል። እሳቸው ጋር ሰው መጥቶ ፈትዋ ሲጠይቅ የሚታወቁበት ቃል ላ አድሪ አላውቅም። አንዴ ወደ 80 ምናምን ጥያቄ ይዘውላቸው መጡ። ከዛ ውስጥ 35ቱን አላውቅም ብለው መለሱ። ሌላ ጊዜ 40 ጥያቄ መጣላቸው። 5ቱን መልሰው 35ቱን አላውቅም ብለው መለሱ። ከዚህም ከፍ ያለ አንድ ሰው አገር አቆራርጦ የማህበረሰቡን ጥያቄ ይዞ መጣ። እሳቸው ፈትዋ ሊጠይቅ ጠየቃቸው። አላውቅም ማለት አገር አቆራርጬ መጥቼ ህዝቡ እየጠበቀኛል። አዎ ለህዝቦች ተመለስና የመዲናው ኢማም አላውቅም ብሏል በላቸው አሉ። ጥንቃቄ ነበራቸው። ፈትዋ አንደኛ ከኪስ ተወጥቶ አይሰጥም ነበር። የአላህ ዲን ላይ መፈረም ማለት እኮ ነው። ይሄ ነው ህጉ ማለት ነው። ስለዚህ ፈትዋ ምን ይሻል? እሳቸው ዘንድ ጥንቃቄ ነው። አውቀውት እንኳን ፈትዋ ከሰጡ ኢነ ظኑ ኢላ ظነን ወማ ነሕኑ ቢሙስተይቂኒን፣
እንዲህ ነው ብለን እንግዲህ መላምት ተሰጠናል እርግጠኞች አይደለንም ይሉ ነበር ብዙ ጊዜ ፈትዋ ከሰጡ በኋላ ኢማሙ ማሊክ ረዲየላሁ ተዓላ እንደዚህ አይነት ኢማም ለዚህ ዘመን ያስፈልገናል ገና ትንሽ ኪታቦችን ያነበበ ወጣት የቲክቶክ ፔጅ ዩቲዩብ ፔጅ ከፍቶ ህዝብን መታወቂያ በሚያድልበት የጀነት የጀሃነም ያለ በሚያከፋፍልበት ዘመን አላቅምን ለትውልድ እናስተምር ዘንድ ኢማሙ ማሊክ ለኛ ተምሳሌት ናቸው ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር አልስቲዋ አሉ አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው ወልከይፍ እንዴት ሚለውን እኛ እናቀም ዕውቀታችን ቁንጽል ነው ይሄ እንዴት ማወቅ እንችላለን አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታዩት ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታዩት እንዴት ከውቀት ወሰናችን የሰፋ ነገር ነው ይሄ ዩኒቨርስ ማሊክ እኔ ዲኔ የጠራ የረጋ አንተ ብጅታ ውስጥ ነህ ብጅታ ያለን ሰው ወደፈልግ ነበር ሚል አላህ ቁርአን ላይ አርራህማኑ ዐለል ዐርሽ እስተዋ አዛኙ ጌታ ከዐርሽ በላይ እስተዋ ከፍ አለ ረጋ ተደላደለ ይላል كيف استوى አላቸው እንዴት ነው የተደላደለው አለ ኢማሙ ማሊክ ትምርቱን አቆሙ ያዙት እንጨት ነበር መሬቱን መቱት ላብ ጭምቅ አረጋቸው ከዛ ቀና አሉና አልስቲዋኡ ማዕሉም አላህ ቁርአን ላይ 7 ቦታ ላይ ከአርሽ በላይ ከፍ ብያለሁ ብሏል የታወቀ ነው ከፍታው መርጋቱ ወልከይፍ እንዴት የሚለው غير معقول ከዓቅላችን ከምንረዳው በላይ ነው ወልኢማኑ به ዋጅብ በዚህ ማመንህ ግዴታ ግን የጠየከው ጥያቄ የፈጠራ ሰዎችን ጥያቄን የጠየከኝ አስወጡልኝ አሉ ኢማሙ ማሊክ አልስቲዋ ማዕሉም አላህ ቁርአን ላይ ثم استوى على العرش الرحمن على العرش استوى إليه يصعد الكلم الطيب ወደሱ መልካም ንግግሮች ይወጣሉ አሚንቱም መን في السماء ከበላይ ያለው ጌታችሁ ሐዲሱን ከአንድ ሺህ በላይ ነው ያለው በዚህ ዙሪያ አላህ ከአርሽ በላይ ስለመሆን መጣና ጥያቄ ሹብሃ ከተተ ተቆጡ እንዲወጣ አዘዙ አቂዳቸው ጥርት ያለ ይሄ ዒልሙል ከላም የንግግር ጂምናስቲክ የሚጫወቱ እንደ ዘመናችን ያሉትን መጅሊሳቸው ማያስገቡ የተውሂድ ዘብ ነበሩ የምትወጣበት ስራ ንግዱ ትምርቱ የህይወት ጉዞ በሱ እንጂ በማን ይሆነ ሌላ ጊዜ ሙስሊም ላይ እንደተዘገበው ሙዓዊያ ብን ሐከም السلሚ ባሪያ ነበረችው ትንሽ ልጅ ነች እቺ ልጅ አጠፋች በጎቹን በተኩላ አስበልታ ተበሳጨና መታት ሲመታት ደነገጠ ወደ ነብዩ መጣ አለይሂ ሰላቱ ወሰለም አጥፍታብኝ መታዋት አላቸው እሳቸውም እንዴት ብለው ትንሽ ከበደው ነገሩ የአላህ መልእክተኛ ነፃ ላውጣት ባሪያ ነች ነፃ ላድርጋት ከወንጀሉ እንድጸዳ ሙእሚን መሆኗን ፈትኑልኝ አላቸው አስጠሯት መጣች አንድ ቃል ጠየቋት ሷሂህ ሙስሊም ያለኝ ሁለት ዘገባ አንደኛ ፊሰማ ከላይ አለች ይላል ሐዲስ በሌላ ዘገባ ላይ ፈአሻረት ወደ ሰማይ በጣቷ አመላከተች ይላል ከዛ ነብዩ ቀጠሉ ፈመን አና እኔ ማን ነኝ አላቸው አንተማ የአላህ መልእክተኛ ነህ አለቻቸው ነብዩ ምን አሉ ሙእሚን ነች ነፃ አውጣት አሉ ነብዩ አለይሂ ሰላቱ ወሰለም እኔን ሐዲስ ከሰማው በኋላ ህፃናትን ሞክሩና እኔን ታዘቡ 4-5 ዓመት ልጅ አለችኝና አላህ የት ነው አልኳት በእጇ ነው ወደ ሰማይ እየጠቆመች ይሄ ሰው ልጆች ውስጥ አላህ የፈጠረው ተፈጥሮ ነው ልጆቻችሁን ጠይቃችሁ ተመሳሳይ መልስ ካልሰጧችሁ ከኔ ኹጥባ እንዳትመጡ አላህ ሰው ልጅ ሲፈጥር ይሄን ስሜት ውስጡ አድርጎታል ዱዓ ስናረግ እጃችን ይዘረጋው ለዛ ለምን እንዲት እንጋጣል ይመጣልሃል ተፈጥሮ ነው ሰማይ ይስባሃል ለዛ ነው ሐመዳን የሚባል በዛ ዘመን በኢማሙ ማሊክ ዘመን ሚንበር ላይ ቆሞ አላሁ መውጁዱን ቢላ መካን ሲል አንድ ሰው መጣ ይሄን ቃላል ከአላህ ቦታ የለውም ትላለ ግን ዱዓ ሳረግ ለምንድን ነው እጄን ወደ ሰማይ አንሳው
አንሳው ሚለኝ አላቸው። ከዛ ተከዘ ፊቱ ተቀየረ። ሐየረኒ ሐማዳን ይሄ ወጣት እኮ አወዛገበኛል። ለምን ነው ውስጥ የሚጠራው ወደ ላይ? الرحمن على العرش استوى ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር አልስቲዋ አሉ። አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው። ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው። ወልከይፍ እንዴት ሚለውን እኛ እናቀም ዕውቀታችን ቁንጽል ነው። ይሄ እንዴት ማወቅ እንችላለን? አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታዩት። ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታዩት። እንዴት? ከዕውቀት ወሰናችን የሰፋ ነገር ነው። ይሄ ዩኒቨርስ የአላህ ሁኔታ ከአቅላችን በላይ ነው። እኛ የተሰጠን በማናቀው ነገር ማመን ነው። ለዛ ነው አላህ ኪታቡን ሲጀምር አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ብሎ የምእመናን መመሪያ ነው ካለ በኋላ መጀመሪያ መጣው الذين يؤمنون بالغيب ከምናቀው ማናቀው ይበዛል። የተሰጠን ዕውቀት ትንሽ ነው። ስለ ተሸከምናት ሩህ እንኳን ጠይቀን መልስ አልተሰጠንም። ويسألونك عن الروح እነሱ ውስጥ ስላለችው ሩህ ይጠይቁሃል። የሩህ ጉዳይ የጌታዬ ነው በላችሁ። وما أوتيتم من العلم إلا قليلا ከዕውቀት ትንሽ እንጂ አልተሰጣችሁ። የሩህን ውስብስብ ሚስጥር የመረዳት አቅም የሰው ልጅ አልተሰጠው። ማመን ያለብን الرحمن على العرش استوى ألا وفعلوا الخيرات واستغفروا ربكم فطوبى للمستغفرين ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد ودم أمنان የኢማሙ ማሊክ የከፍታ የምቾት ዘመን ግን ሌላም ገጽ ነበር። ኢማሙ ማሊክ በእስርና በእንግልት ውስጥ አልፈዋል። ያለፉበትም በአንድ ፈትዋ የተነሳ ነው። እንግልት እስር ገጥሟቸዋል። አንዴ የኡመውያዎቹ ስሮ መንግስት ተወግዶ አባሲያ የሚባለው ስሮ መንግስት ሲተካ ያኔ ሀገሪቱ መረጋጋት አጣ ነበር። የስልጣን ሽግግር ስለነበር ሁለተኛው የአባሲያው ንጉስ አቡ ጃዕፈር አልመንሱር መንሱር ይባላል የጃዕፈር አባት። እሱ የሙስሊሙን ዓለም ይመራል። እሳቸው የሚኖሩት መዲና ላይ ነው። መዲና ውስጥ የሀገሪቱ አስተዳዳሪ የመንሱር ዘመድ አለ። እሱ ነበር የሀገሪቱ ፕሬዝዳንት። ታዲያ ያኔ ኢማሙ ማሊክ አንድ ፈትዋ ሰጡ። አንድ ሰው አሉ ተገዶ ሚስቱን ቢፈታ ፍቹ አይወድቅም አሉ። ለምሳሌ አንድን ሰው ጥይት ይዘህ ፍታ ብትለው ነፍሱን ለማዳን ፈትቻለሁ ቢል ፍቹ አይወድቅም። ከዚህም የተነሱት ምንድነው? አንድ ሰው አይደለም ፍችን ኢማን ኩፍር ቃል እንኳን ተገዶ ከተናገረ ኩፍር ውስጥ አይወድቅም። አላህ ቁርአን ላይ እንደሚለው ኢላ መን ኡክሪሃ ተገዶ ከሆነ ውስጡ በኢማን ረግቶ ተገዶ ካለው ያነ ሁኔታ አይወድቅበት። እቺን ፈትዋ ሲሰጡ ሀገሪቱ ላይ ለማመጽ የተነሱ ህዝቦች ተጠቀሟል። እኛም እኮ ለመንሱር ቃል ኪዳን የሰጠነው አንተ ንጉስ ነህ ብለን ተገደን ነው። ስለዚህ እኛም ቃል ኪዳናችን ፈርሷል ብለው አስፋፉ ወደ ህዝቡ። የሀገሪቱ ፕሬዝዳንት መጣና የመዲና አንተ ማሊክ ሆይ እንዲህ ሰው ያደረገ ነው እባክህም ፈትዋ ተው አላቸው። እሳቸው ደግሞ ይሄ ዲን ነው አልተውም አሉ። ከዛ ሰላይ ከተተ ከሚያስተምሩበት ቦታ ሼክ መስሎ ገባና ጥያቄ ጠየቃቸው። ተገዶ አንድ ነገር ያጸደቀ ሰው ያ ነገር ይጸድቃል አላቸው። አይጸድቅም አሉ። ንጉሱ አስጠራቸው። ያኔ የሀገሪቱ ፕሬዝዳንት አንተ ለአማጽያኖች የሚሆን ፈትዋ እየሰጠ ኸሊፋው ስልጣኑ እንዳይረጋ ታደርጋለህ አለ። እስር ቤት ወሰዱታል። የተከበሩ ሰው ናቸው። ሊያዋርዳቸው ጺማቸውን ላቸው እስር ቤት ውስጥ ከተታቸው። ደጋጎቹ ተፈትነዋል ወዳጆች። አሸዱ الناس بلاء الانبياء ከሰዎች ውስጥ ፈተና የሚበዛባቸው ነቢያቶች ናቸው ብለዋል። ከዛ ሰው እንደ ኢማኑ ይፈተናል እንደ ደረጃ። አላህ ሞክሮ ያያል እዛ ወዲያ ነው የሚሸልመው። ለዛ ነው ነብዩላህ አዩብን ከፈተነው በኋላ ኢና ወጀድናሁ ሳቢረን ታጋሹን አገኘነው። ኒዕመል ዐብድ አላህ ምን ሚያምር ባሪያ አለው አላህ።
ከዛ በኋላ ነው የሸለማቸው። ኢማሙ ማሊክ ጺማቸው ተላጭቶ እስር ቤት ገቡ። ከባባድ ዱላዎችን አስተናገዱ። ከመደብደብ የተነሳ እጃቸው ወለቀ። አንዱ እጃቸውን በሌላው ደግፈው እንጂ ማንሳት አይችሉም ነበር እስከሚሞቱ ድረስ። ከዛ ህዝቡ አመፀ። ታላቁ ሰው ታላቁ ኢማም እንዴት እስር ቤት ገብቶ ይዋረዳል? ህዝቡ ሲያምፅ ኸሊፋው ሰማ፣ እንዲለቀቁ ወሰነ። ወደ ቤታቸው መጡ። እጃቸው እንደተሰበረ ለዓመታት የሚሰግዱት እንዲህ ብለው ነው። ለዛ ነው የማሊኪያ መዝሃብ ተከታዮች እሳቸው እንዲህ ብለው ሲሰግዱ ስላዩዋቸው የእሳቸው ተከታዮች ሁሉ እንዲህ ብለው ነው የሚሰግዱት። ሱና መስሏቸው ማለት ማንሳት ስለማይችሉ ነበር እሳቸው። ንጉሱም ይሄን ሲሰማ መጣው ሐጅ ጠብቀኛል። ወደ ሐጅ መጣ። መዲና ላይ እሳቸውን አገኘና ጠራቸው። አንተ ላይ የተከሰተው ሁኔታ አሳዝኖኛል፣ ይቅር በለናል፣ የምትፈልገው እናደርጋለን። እርሱ የተከበሩ ነው። እርሱንም ከስልጣኑ አባርሬዋለሁ፣ ወደኔም ተጭኖ በአህያ እንዲመጣ አዝዣለሁ ብሎ ንጉሱ ይቅርታ ጠይቋቸው እሳቸውም ወደ ቤታቸው ሲመለሱ አልহামዱሊላህ አሉ። ለምን ያሉ ይመስላችኋል? አቡ ጃዕፈር አልመንሱር የነብዩ ዘር ነው ሰለላሁ ዐለይሂ ወሰለም። የመዲና ንጉስ የነበረውም የነብዩ ዘር ነው። አልহামዱሊላህ አሉ ለደረሶቹ። ለምን አሏቸው? የነብዩም ቤተሰብ በኔ የተነሳ ነገ አላህ እሳት ውስጥ ሲከተው ነብዩን ማየት አልችልም ነበር። ለነብዩ የተለየ ክብር ያላቸው ሰለላሁ ዐለይሂ ወሰለም። ታምናላችሁ? መዲና ውስጥ ተወልደው ነው የኖሩት። አንድ ቀን ፈረስ ነድተው አያውቁ፣ በእግራቸው ነው የሚሄዱ። ሀብታም ናቸው። ለምን ሲሏቸው የነብዩ አጸደ ገላ ያረፈበትን መዲና በፈረሰ ኮት ያረግጠው የሚሉ ነበር። اللهم صل وسلم على سيدنا። ከኛ ጋር ትንሽ የራቀ ነው። በዘመናችን ከነበሩ መሻይኾች የሞሪታንያ ሽንቅይጤ የሆኑ አንድ ሰው አሉ። መዲና ሲኖሩ ፈረስ አይደለም ጫማ ለብሰው አያውቁ። ነብዩ የተቀበሩበት ሀገርን በጫማ ረግጠው አይታሰብም። ትንሽ የራቀ ወሬ ነው። እኛ ጋር ወደዚህ እንመለስ ነው፣ ወደ እውነተኛ ፍቅራቸው፣ ለሳቸው ዲን መኖር፣ ለሳቸው ዲን መሰዋት፣ የሳቸውን ዲን ለትውልድ ማስተላለፍ፣ ያ ዲን በእግሩ እንዲቆም ገንዘባችንን ማውጣት። እውነተኛ ፍቅር ያለው እሱ ውስጥ ነው። ብሽሽቅ በመጀመር አይደለም። በየመስጂድ ፍቅሩ ያለ ሌላ ቦታ መስዋዕትነት ይፈልጋል። ይሄ ዲን በጣም የሚያምር አስደሳች ማራኪ ህይወት አሳልፈው ወደ አኺራ መሸጋገር ግድ ሆነ። ሞትም ተገናኛቸው። የሞት ቆይታቸው ምን እንደሚመስል ቤተሰቦቹን ጠየቅኩ ይላል ዘጋቢው። ልክ የመጨረሻ ትንፋሻቸው ላይ ቃለ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ አሉና ሊላሂል አምሩ ሚን ቀብል ወሚን ባዕድ ይችን ብለው ሩሃቸው ወደ አኺራ ተሸኘች። ማይሞተው አላህ ብቻ ነው። አሸናፊው እሱ ብቻ ነው። ምድር ላይ የሚቀር የለም ከሱ ውጭ። ወለው ካነት الدنيا تدوم بأهلها لكان رسول الله حيا وباقيا። ዱንያ ለአንድ ሰው ብዘልቅ ቢሆን ኑሮ ለዓለሙ አይነታ ለነብያት ፈርጥ ለሩሱሎች ካስማ ነብዩ አለይሂ ሰላቱ ወሰላም ለሳቸው ይሆን ነበር። ኢማሙ ማሊክ ለኛ ትልቅ ተምሳሌት፣ ትልቅ ሞዴል፣ ትልቅ አስተማሪ፣ የነብዩን ሐዲስ ከፍ እንድናደርግ የሳቸውን ዲን እንድናከብር አቂዳችንን ከቢድዓና ከፍልስፍና አስተሳሰብ እንድንጠብቅ ነብዩን እንድናከብር ቤተሰቦቻቸውን እንድንወድ ማናቀው ነገር ላይ ፈትዋ እንዳንሰጥ በዲን በኩል ፈተና ሲመጣብን እንድንጸና ለኛ ለአዲሱ ትውልድ ትልቅ ተምሳሌት ነበሩ። አላህ ይዘንላቸው። ያ መን تحبون النبي محمد صلوا عليه وسلموا طول المدى وصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نسألك الإخلاص في القول والعمل. اللهم إنا نعوذ بك من جهد البلاء ودرك الشقاء
وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.